ዛሬ በአዲስ ነገር መጥቻለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት ማዲያም ቤት የምትሰሩ እህቶቼ፣ ማዲያምን ልክ እንደ ፈጣሪ የምትፈሩ እህቶቼ ማለት ነው። ማዲያምን አልንፈራም ወይም አናከብርም እያልኩ አይደለም፣ ግን ብዙ እህቶቻችን ማዲያምን በጣም እንጨነቃለን። እንግዲህ ለምንድን ነው ወደሚለው እንሄዳለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ፣ በቅንነት አበረታቱኝ ማለት ነው። እንግዲህ ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት መጀመሪያ ላይ እንዳልኩት ማዲያም ቤት ሆነን ማዲያምን የምንፈራ እህቶች ማለት ነው። በጣም አብዛኞቻችን እንፈራለን። የምንፈራበት መንገድ ለምንድን ነው? በምንስ መንገድ ነው የምንፈራቸው ወደሚለው እሄድላችኋለሁ ማለት ነው። ግን ከዛ በፊት ላይክ እና ሼር እንዳትረሱ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። አሁን ወደ ጉዳይ ሲገባላችሁ ማዲያም ቤት ሆነን ማዲያምን በጣም የምንፈራ እህቶች አለን ማለት ነው። ማዲያሞቻችንን ማክበር እንጂ መፍራት መጨናነቁ ለእኛ ምንም ትርጉም የለውም ብዬ አስባለሁ፣ እንደ ራሴ ማለት ነው። እንደ ራሴ ማዲያሞቻችንን ማክበር አለብን። ማንኛውንም ሰው ማክበር ግዴታችን ነው ማለት ነው። ሰውን ስናከብር እኛንም ያከብሩናል። ስለዚህ ይሄ የሁላችንም እንትን ቢሆን ጥሩ ነው ብዬ አስባለሁ ማለት ነው። ግን አብዛኞቻችን እህቶች ማዲያሞችን በጣም የምንፈራ ወይም ማዲያሞችን ልክ እንደ ፈጣሪ የምናይ አለን ማለት ነው። ይሄ ደግሞ ጥሩ አይደለም ማለት ነው። ምክንያቱም እንደዚህ አይነት ነገሮች ሊጎዱንም ሊጠቅሙንም ይችላሉ። ግን አብዛኛውን ደግሞ ራሳችንን ማጨናነቀው የምናተርፈው ሌላ ምንም ነገር የለም። እና ዛሬ ይዤላችሁ የመጣሁት ይህን ነገር ይዤ የመጣሁት አንዲት እህቴ የገጠመኝን ልንገራችሁ ማለት ነው። ዱባይ ከመጣይ 4 ዓመት ሆኗታል። 4 ዓመት ሙሉ እዛው ቤት ነው ኮንትራት የምትሰራው ማለት ነው። እንደ አጋጣሚ ነው የተገናኘ ነው። እንግዲህ ይቺ እህታችን 4 ዓመት ሙሉ ስትሰራ ከሰው ጋር ብዙ አትገናኝም። ከሰው ጋር ምንም እንትን የምትል የለም። አሁን ላይ በተለይ አልሐምዱሊላ ብዙ ነገሮች እያየን ነው። እኛ እውቀት እንማር ወይም እንወቃል። በጣም ብዙ ነገሮች እየተላለፈ ነው ሶሻል ሚዲያ ላይ ማለት ነው። እንግዲህ ይቺ እህታችን እንግዲህ ሁሉ ሰው አንድ አይደለም። እዛ ቤት ውስጥ 4 ዓመት ስትኖር ሴትዮዋን በጣም ነው የምትፈራት። ሴትዮዋ ደግሞ ልጅቷ ምንም ነገር እንዲታቅባት አትፈልግም። ከሰው ጋር እንዲትገናኝ ወይም ከሰው ጋር እንዲታወራ ብቻ ምንም እንዲታቅባት አትፈልግም። የምትፈልገው ስራና ስራዋን ብቻ እንዲሰራላት ነው ማለት ነው። ይችታችን ደግሞ እየፈራች እየተጨናነቀች በቃ እንደ ሴትዮዋ ነው የምትሆንላት። ሴትዮዋ እንደፈቀደችው እየኖረች ነው ማለት ነው። በዚህ መካከል የእህታችን ስልክ ይሰበራል ማለት ነው። ማለት ስክሪንሹ እንትን ብሎባታል። ብዙ የሚያስታውቀው ነገር የለም ማለት ነው። ጨልሟል ማለት ነው። ስልኳ ሲመጣበት ይዘጋል፣ ሲመጣበት እንደዛ ነገር ነው የሆነው ማለት ነው። ስልኳ ሲበላሽባት ምንም አማራጭ የላትም። ምን ታደርጋለች? ለመጥለብ ትፈልጋለች ስልክ ማለት ነው። እሱን ደግሞ ሴትዮዋ ሎኬሽኔን ለማንም እንዳትልክ ብላት አስጠንቅቃታለች። ይችሊ ደግሞ ግዙልኝ አትል ስልክ ፈራቻት። ሰዎቹ ግን ደሞዟን ይሰጧታል በስነ ስርዓት። ግን ሴትዮዋ ከዛ ውጭ የሆነ ነገር እንዲታቅባት አትፈልግም። ሰው ጋር አላድል። አንዳንዶቹ አረቦች እኮ ሰው ጋር ስናወራባቸው አይወዱም። ስልክ ስናወራ አይወዱም። የማንቸውም አረብ ሙሉ በሙሉ ስልክ ስንይዝ አይወዱም። በተለይ ፊታቸው ስንይዝ ደማቸው ነው የሚፈላው ማለት ነው። እንግዲህ ይህች እህታችን ያው በፍርሃት በምን ስልክ ትጠልባለች። ስልኩ ተጠለበች በኋላ ድራይቨሩ ከመምጣቱ በፊት አስቀድሞ ይደውልልኝ ብላ ትነግረዋለች። እንዳለችውም ደግሞ ድራይቨሩ መጥቶ ስልክ ተደወለላት፣ ወጣች፣ ስልኩን ይዛ መጣች። ስልኩን ስታዝ ግን እንትኑን ክፈቱልኝ አላለችም። ይሄ አፕሊኬሽኑን ቢያንስ አሁን ፕሌይስቶር ውስጥ ገብተን ነው የምናወርደው። እሷ ደግሞ ኢሜል ስለሌለው መግባት አልቻለችም። ምን ታድርገው? ያ ስልክ ከመጣ በኋላ ማለት ነው። እንግዲህ ተመልሳ ትደውልና ልጁ ይህንን ነገር እኮ እምቢ አለኝ ስትለው መጀመሪያ እኮ ብትነግሪኝ አስተካክልልሽ ቆይ አላት። ብቻ ማይሆን ነገር ሆነ ማለት ነው። ጨነቃት። ስልክ ገዝታለች፣ ሰዎቹ አያውቁም። ምን ታድርገው ማለት ነው። ከዛ እንዲያጋጣሚ ደግሞ ይሄ ልጁ ወንድማችን በጣም ተቆጣት። ለምንድን ነው እንደዚህ የምትጨናነቀው? ንገሪያቸውና ወስድ ያስተካክሉልሽ ወይም እነሱ መክፈት ይችላሉ ስላት እንዴ ሴትዮዋ ትገለኛለች ኢሜይልን አፕንትኑን
ሎኬሽኑን ለማንም እንዲያትልኪ ብላ ስላስጠነቀቀች ትገለኛለች አለኝ። ግዴታ ደግሞ ይሄ እንትኑ ኢሜል ገብቶበት ነው መከፈት የሚችለው ማለት ነው። ይሄ ሁላችንም እንትን ስለሆነ ታውቃላችሁ። ከዛ ልጅቱ ጨነቃት። በመጨረሻ እንደገና ልጁ ሲጨቀጭቃት ይሄ ባለ ስልክ ይሸጠላት ለሰውየው ትነግረዋለች። እንግዲህ አያችሁ እስከዚህ ድረስ ማለት ነው። ሰውየው ደግሞ ፈጣሪ ያቆየው ስልኩን ተቀብሎ ስልክ ቤት ወስዶ አስከፍቶላት መጣ። ልጅቷ ነፍሷ ልትወጣ ማለት ነው። ነፍሷ ልትወጣ ሴትዮዋ ምን ታደርገኛለች ምን ታደርገኛለች እያለች ማለት ነው። እንግዲህ ስልኳን መጣላት። ሰውየውንም ፈጣሪ ይስጠው ማለት ነው። እህታችን በዛ መልኩ ስልኳ ተስተካከለላት ማለት ነው። እና ምን ልላችሁ ነው ይሄን ያህል አረቦችን ለምንድን ነው የምንፈራው? ስራችንን መስራት መጥፎ ነገር አለመስራት። ስራችንን አክብረን መስራት አለብን በስነ ስርዓት። እነሱ ስራ እኛ ብር ነው የምንፈልገው አይደል? ግን አረቦችን እንደ ፈጣሪ የምናይ እህቶች አለን። አትሾዱ። እራሳችሁን እናንተ ናችሁ የምታከብሩት ማለት ነው። የሺም ማወቅ አለብን። የቤት ቁጥር የሻሃራውን ማወቅ አለብን ማለት ነው። እነሱ ገና እንዲህ ይሉኛል እያላችሁ አትሞኙ ማለት ነው። እኛ ራሳችንን ካላስከበር ነው ለራሳችን ካላወቅ ማንም የሚያቅልን ስለሌለ እና ማዲያም እንዲትለኛለ የእናታችን ቤት እኮ አይደለም ሰው ሀገር ነው ያለነው፣ ሰው ቤት ነው ያለነው ማለት ነው። የሆነ ነገር እንኳን ቢገጥመን ሎኬሽን ታወቅ፣ የቤት ቁጥር ታወቅ፣ የሻሃራውን ታወቅ፣ ሲጀመር ሎኬሽን ታወቅ ነው ብዙ ነገር እንትን ማድረግ እንችላለን ማለት ነው። ስለዚህ እህቶቼ ማዲያም እንዲትለኛለች እንደዚህ ታደርገኛለች ብታይብኝሳ ምን ብትብኝሳ እያላችሁ እራሳችሁን አትሸውዱ ማለት ነው። ሲጀመር ስልካችሁን ለምንድን ነው ለማዲያም የምትሰጡት? ምን አገባት ማዲያም ማለት ነው። ማዲያም ስራዋን እንጂ ሌላ የሚመለከታት ነገር የለም። እናንተም ብር እስከፈለጋችሁ ድረስ ወይም እስከፈለግን ድረስ ስራችንን በአግባብ መስራት አለብን። የሚያዙንን ኢንሻአላህ ብለን መስራት አለብን። ከዛ ውጭ አይመለከታትም ማዲያም ማለት ነው። ማዲያም ብታይብኝሳ ማዲያም እንዲህ ብትለኝ ተይሃ ስልክ እኮ መያዛችንን ያውቃሉ፣ ፈቅደውልን ነው። ስለዚህ እነሱ ፊት አይወዱም። ይሄ ማንቸው ምን ጥሩ አረብ ብትሆን እነሱ ፊት ስልክ ስንይዝ አይወዱም፣ ደማቸው ነው የሚፈለው። ከዛ በተረፈ እናንተ ማወቅ አለባችሁ። ዝም ብላችሁ ይመሻል ነገር ሽንት ቤት እያጠብነ ኩሽና እቃችን እያጮህ ምን እያል እኛ ራሳችን እነሱ ጋር ጅል ሁነን ነው የምንቀረው ማለት ነው። ስለዚህ የሆነ ነገር እንኳን ቢደርስባችሁ መጥፎ ነገር አላህ ከመጥፎ ይጠብቅን። ማወቁ ከይር ነው እላችኋለሁኝ። እንግዲህ በዚች በህታችን ተማሩ ማለት ነው። 4 አመት ሙሉ ተቀምጠ ምንም ነገር የምታውቀው ነገር የለም ማለት ነው። ምክንያቱም ማዲያማ ስላስጠነቀቀቻት ማለት ነው። ብታስጠነቅቅም እሷ ስራዋ ይሰራላት በአግባብ፣ ከዛ ውጭ አይመለከታትም። ራሱ የሆነ ነገር ተፈጥሮ ህግ ጋር እንኳን ቢያያዝ እኛ የምንኮራበትን ነገር ማድረግ አለብን። መጥፎ ነገር አለመስራት፣ አለመዋሸት፣ ትክክለኛ መንገዱን አሁን ያወራነውን ነገ ኮርተን የምናወራበትን መንገድ ከያዝ ምንም የሚፈጠር ነገር የለም ማለት ነው። ስለዚህ እህቶች ነቃ ማለት አለብን። እራሳችንን አንሸውደው እላችኋለሁኝ። ከተመቻችሁ እንግዲህ ላይክ እና ሼር እያደረጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም።